ሰላም ሰላም የተከበራችሁ የዚህ ቪዲዮ ተከታታዮች እንደምን አላችሁ? አማኑኤል ነኝ። በዛሬው ቪዲዮ የምናየው የስራ ልምድ አጠያየቅና የስራ ልምድ አሰጣጥ በኢስሚስ ስርዓት እንዴት እንደሚቻል የሚያሳይ ቪዲዮ ነው። የመንግስት ሰራተኛውን መረጃ በአንድ የመረጃ ቋት በማደራጀት ዕለት ተዕለት ከሰው ሀብት ጋር የሚያገናኙትን ጥያቄዎች በኦንላይን ወይም ደግሞ በተሰጠው የሲስተም መጠቀሚያ አካውንት በመግባት የግል መረጃውን የማየት እንዲሁም ደግሞ የተለያዩ ደብዳቤዎቹን ተጽፎ በሲስተም እንዲሰጠው ሳይውል ሳያድር መልስ የሚያገኝበት ስርዓት አለን። እሱም የኢስሚስ ስርዓት ነው። እንግዲህ የስራ ልምድ በኢስሚስ ስርዓት እንዴት መጠየቅ እንደሚቻልና የሰው ሀብት በኩል ደግሞ ሲስተሙን በመጠቀም ለተጠየቀው ጥያቄ መልስ አዘጋጅቶ ለተጠያቂው በሲስተሙ ማሳወቅና ጠያቂውም ደግሞ በዛው በሲስተሙ ኖቲፊኬሽኑን በማየት ሂዶ በአካል መረጃ የተጻፈለትን የስራ ልምድ ሊሆን ይችላል፣ የዋስትና ደብዳቤ ሊሆን ይችላል፣ ሌላም ማስረጃዎችን መውሰድ ይችላል። እንግዲህ ዩዘር ኔሙ ወይም እንደ ጠያቂ ይሄንን ዩዘር ኔም መውሰድ እንችላለን። ይሄ ዩዘር ኔም የሰራተኛው የመጀመሪያ ስም እንግሊዘኛ፣ የአባቱ ስም በእንግሊዘኛ የመጀመሪያ ፊደል ይወስድና ይሄ ፐብሊክ ሰርቪስ አይደንቲቲ ሲሆን ይሄ ዩዘር ኔም ነው። ያን ሰራተኛ ዩዘር ኔም ነው። ይሄ ዩዘር ይሄንን ኮፒ ላድርግና ብራውዘር ላብራ ጥያቄ ሊጠይቅ ነው። እዚህ ጋር ኢንተግሬትድ ሲቪል ሰርቪስ ማኔጅመንት ኢንፎርሜሽን ሲስተም ትሬኒንግ ኢሲኤስሲ gov.tt የሚለውን ዶሜን ኔም ይጠቀማል። ትሬኒንግን ያው በትሬኒንግ ዳታቤዝ ስለሆነ የማሳያችሁ ክሊክ አደረኩኝ። እዚህ ላይ እና እዚህ ጋር የዩዘር ኔም እና የፓስወርድ መጻፊያ አለ። ዩዘር ኔሙን እዚህ ላይ ያስገባሁትኝ። እዚህ ጋር ዩዘር ኔም፣ እዚህ ጋር ፓስወርድ። አንድ ጊዜ ሎጊን ስለው ወደ ኢስሚስ ስርዓት ፖርታል ወይም ሆም ፔጅ ወይም የሲስተሙ የመጀመሪያ ፔጅ አገኘሁትኝ። ከዚህ በኋላ ላደርገው የምችለው ብዙ አገልግሎቶች አሉ። እነዚህ አገልግሎቶች ወይም ራስ አገዝ አገልግሎት ከምንላቸው ውስጥ በዚህ ሳይድ የስራ ልምድ መጠየቅ ነው ዛሬ የፈለኩትኝ። የስራ ልምድና የዋስትና ደብዳቤ ልጠይቅ እችላለሁ። ስለዚህ እነዚህን ኖቲፊኬሽኖች ናቸው። እዚህ ጋር ኖቲፊኬሽን ማንቂያ እዚህ ጋር አለ። እዚህ ላይም እንደዚሁ 3-4 ቦታ ላይ ኖቲፊኬሽኖች ልታዩ ትችላላችሁ። በተመሳሳይ ስክሮል እያደረጋችሁት የምታዩት የኖቲፊኬሽን ቦታ አለ ማለት ነው። ዛሬ የምናየው በትክክል የአገልግሎት መጠየቂያ የምትላለች እዚች ላይ ይችን ነው ክሊክ የሚያደርጋት ማለት ነው። ማን ያው እዚህ ጋር ሎጊን ያደረገው ዩዘር እዚች ላይ ትታያቸዋለች አይደለ? ይሄ ዩዘር የአገልግሎት መጠየቂያ የምትለዋን ምን ያደርጋል ማለት ነው? ክሊክ ያደርጋል ማለት ነው። ይችን አንድ ጊዜ ክሊክ ሲያደርግ የደብዳቤ መጠየቂያ፣ የዋስትና ደብዳቤ መጠየቂያ፣ የውክልና መስጫ፣ የግል ታሪክ፣ የተለያዩ ደብዳቤዎች ሚላል። መጀመሪያ እዚህ ጋር ያለው ዩዘር ማን ነው የሚለውን ቼክ ማድረግ ይጠበቅባቸዋል። የግል ታሪክ ክሊክ ስታደርጉት ይሄ ዩዘር ማንነቱ ይነግራችኋል ማለት ነው። ደብዳቤ ከመጠየቃችሁ በፊት ይሄንን ማድረግ ትችላላችሁ። የግል ታሪክን ክሊክ ስታደርጉ አንድ ጊዜ አማኑኤል አላችሁ። አማኑኤል በተሰጠው ዩዘር አካውንት ምን ያደርጋል ማለት ነው? የራሱን መረጃ ሪፖርቶችን ጀነሬት አድርጎ ማየት ይችላል። መጀመሪያ ሁሉንም ምረጥ የምትለዋን ቼክ ቦክስ ቼክ በማድረግ ይችንን ክሊክ በማድረግ ሪፖርታችሁን ማየት ትችላላችሁ። እንግዲህ ይችንን ቼክ ቦክስ ቼክ ስታደርጉ የግል ታሪክ፣ የእድገት፣ የዝውውር፣ የአገልግሎት ዘመናችሁን፣ የትምህርትን፣ የስልጠናን፣ የቤተሰብ፣ የቋንቋ ክህሎታችሁን ማየት ትችላላችሁ። ስለዚህ አንድ ጊዜ ይችንን ክሊክ ማድረግ ይጠበቅባችኋል። ከዛ ሪፖርት አሳይ የምትለዋን ክሊክ ስታደርጉ ሎድ ያደርግና ልክ እንደዚህ አይነት መረጃ ታያላችሁ። ይህ የመጠየቂያ የምትለዋን ክሊክ እናደርጋለን። የአገልግሎት መጠየቂያን አንድ ጊዜ ክሊክ ስናደርግ አዲስ፣ አስቀምጥ፣ ዝርዝር አሳይ የሚል አለ። እንግዲህ አዲስ ማለት ኒው እንደማለት ነው። አስቀምጥ ማለት ደግሞ ሴቭ ማድረግ ነው። ዝርዝር ደግሞ የጠየቃችሁትን ሪኩዌስት ግሪድ ሰርቶ ማሳየት የምትችሉበት ማየት የጠየቃችሁትን ጥያቄ ያለበትን ሁኔታ መስታተስ ማያ ዝርዝር አሳይ ስትሉት ያሳያችኋል ማለት ነው። ስለዚህ ምን አደርጋለሁ አንድ ጊዜ የደብዳቤ አይነቱን እንግዲህ ቀኑ የተጠየቀበት ቀን ማለት አገልግሎት ጠያቂው መቼ እንደጠየቀና አገልግሎቱን ደግሞ መቼ መልስ እንደተሰጠው የሚይዝልን ዴት ነው ማለት ነው። አገልግሎት ይጠይቃል፣ ለአገልግሎቱ ደግሞ መልስ የተሰጠበትን። ስለዚህ ታይሙን ለመያዝ ስለሚጠቅም የአገልግሎት መጠየቂያ ላይ ያስቀምጣል ማለት ነው። የተጠየቀበት ቀን የሚለው
መቼ ጠየቀ የሚለውን ይይዝለታል። የደብዳቤ አይነት ከሊስቱ ውስጥ ወይም ደግሞ ድሮፕ ዳውን ሊስት ውስጥ ክሊክ ሳደርግ የስራ ልምድ በስራ ላይ ያለ፣ የቅጥር ደብዳቤ፣ የቋሚነት ደብዳቤ፣ የውክልና ደብዳቤ፣ የምደባ ደብዳቤ፣ የስነ ምግባር መግለጫ፣ የግል ማህደር ማስላኪያ፣ ለስራ መደብ ዋስ የመጠየቂያ ደብዳቤ የሚል የተለያዩ የደብዳቤ አይነቶች አሉ። ለምሳሌ የስራ ልምድ በስራ ላይ ስለሆንኩኝ ጉዳዩ የስራ ልምድ በስራ ላይ ያለ ተጽፎ እንዲሰጠኝ ስለመጠየቅ የስራ ልምድ በስራ ላይ ያለ ተጽፎ እንዲሰጠኝ ስለመጠየቅ ይላል። የሚጻፍለት መስሪያ ቤት ስም እንግዲህ እዚህ ላይ ያለችዋ ቼክ ቦክስ እዚች ከርሰሯ የምታይበት ቦታ አንድ ጊዜ ቼክ ስታደርጉት ስፔሲፊክሊ እንዲጻፍላችሁ የምትፈልጉት መስሪያ ቤት ካለ ለምሳሌ ገንዘብ ሚኒስቴር ከሆነ ገንዘብ ሚኒስቴር፣ አይ አልፈልግም ለሚመለከተው ሁሉ የስራ ልምዱ ለሚመለከተው ተብሎ ወጪ እንዲደረግላችሁ ከፈለጋችሁ ይህንን አንቼክ በማድረግ ለሚመለከተው ሁሉ ብሎ ይወጣላችኋል ማለት ነው። ስለዚህ አንድ የሲስተም ተጠቃሚ የምትፈልጉትን አገልግሎት ለመጠየቅ ከነዚህ ካሉት ደብዳቤ አይነቶች ውስጥ አንድ ጊዜ ይችን ብቻ ሞልታችሁ አስቀምጥ እንደምትሉት ይችን ብቻ ማንኛውም ሰው እንዲህ አይነት ቀለል ያለ አገልግሎት መረጃው ከተደራጀ በኋላ አገልግሎት እንዲህ እንደምትጠይቁ እና ደግሞ እንደ ሰው ሀብቱኝ ስገባ ምንነው ይሆናል። አንድ ጊዜ እችን አስቀምጥ እንላለን። መረጃው በትክክል ተቀምጧል የሚል ኖቲፊኬሽን እዚህ ጋር አሳየኝ። ስለጠየቅኩት ደግሞ እዚያው ላይ ዝርዝር አሳይ ብዬ አየሁትኝ። ይኸው እዚህ ጋር አንድ የስራ ልምድ በስራ ላይ ያሉበት ሁኔታ በስራ ላይ ያለ ሰራተኛ ነው። ማን እንደሆነ እዚህ ጋር ስሜን ያሳየኛል። የደብዳቤ አይነቱም ይሄ እንደሆነ ለማሳየት እወዳለሁ። ስለዚህ እዚሁ ለተጨማሪ አንድ ደብዳቤ ጠይቀን እንየው። አሁንም የአገልግሎት መጠየቂያ ላይ ገባና የዋስትና መጠየቂያ ፎርሟ የተለየች ስለሆነች ከደብዳቤ መጠየቂያ ውጪ የራሷን ቴምፕሌት ስላላት የዋስትና መጠየቂያ የምትለው አንድ ጊዜ ክሊክ አደርጋለሁ። ይችን ክሊክ ካደረኩ በኋላ ፎርሟ ትመጣለች። የዋስትና ደብዳቤ እንዲጻፍለት ወይም ደግሞ ከማህደሩ ወጪ ተደርጎ ዋስትና እንዲፈቀድለት የሚፈልግ አካል ይሄንን ሲስተም እንዲህ መጠቀም ይችላል ማለት ነው። ስለዚህ እነዚህንን ቴክስት ፊልዶች እነዚህንን በመሙላት ምን ማድረግ ይችላል? መጠየቅ ይችላል። ስለዚህ ምን አደርጋለሁ? ዋስትና የተጠየቀበት ቀን ሚላለ በዛሬው ቀን ነው። ዋስትና የሚሆንለት ግለሰብ ስም እንግዲህ ከአማኑኤል ማህደር ላይ ለሌላኛ አካል ለሆነ ተቋም ወጪ እንዲደረግ ሲፈለግ እዚህ ጋር ለምሳሌ ተዋበ አለበል ግዛው ለሚባል ሰው እንዲጻፍለት ሲፈለግ የዋስትና የሚሆን ግለሰብ ስም አማኑኤል ማህደር ላይ ወጪ የሚደረግ በተቋሙ ማተብ እንዲረጋገጥለት የግለሰቡ ተቋም ተዋበ የሚቀጠርበት ተቋም የት ነው ማለት ነው? ንግድ ባንክ ሊሆን ይችላል። ኢትዮ ቴሌኮም ከሆነ ልክ ያው እንደዚህ ተብሎ ተቋማትን ስም እንደዚህ ዲፋይን ማድረግ ብቻ ነው የሚጠበቅባችሁ። አንድ ጊዜ ማስታወሻ ዋስትና እንዲፈቀድልኝ እጠይቃለሁ ብላችሁ ጻፉበት። ማን ጠያቂ እናንተ አይደላችሁ። ተጨማሪ ማብራሪያ እንደዚች ጻፉና ማስታወሻ ላይ ጠያቂ አካል እንደዚህ ጠየቀ አንድ ጊዜ ማስቀመጥ ስትሉት መረጃው በትክክል ተቀምጧል ይላል። ቀኑ ይሄ ነው። ተዋበ ለሚባል ለተቋሙ ንግድ ባንክ ማስታወሻው እዚህ ጋር አለ። ዋስትና የተነሳበት ቀን እንግዲህ በሚነሳበት ቀን እዚህ ጋር ይመጣል። አማኑኤል ለማን ለተዋበ እንደሆነ ለሰው ሀብት ያሳውቃል እንደማለት ነው። ስለዚህ እንግዲህ እንዳጠቃላይ በዝርዝር ሁለት ደብዳቤዎች ጠይቋል በዚህ ኢስሚስ ስርዓት። ስለዚህ እንደ ጠያቂ ሁኜ በዚህ አየን። አሁን ደግሞ እንደ ሰው ሀብት እንሄዳለን። አንድ ጊዜ እዚህ ዌልከም ብሎ ከመጣው ጥግ ዌልከም ከምትለዋ ጥግ ሎጋውት እላትና ዩዘር ኔሙን ደግሞ የሰው ሀብት ይሄንን ዩዘር ኔም እና ፓስወርድ አስገባውኝ። እንደ ሰው ሀብት ሁኜ ነው የምገባ። እዚች ላይ ዩዘር ኔም እና ፓስወርድ አስገባለሁኝ። አንድ ጊዜ ሎጊን አደርጋለሁ። ሎጊን ሳረግ የደብዳቤ ጥያቄዎች የሚል ይመጣል እዚህ ውስጥ።
321 ጥያቄዎች ለዚህ ተቋም የሰው ሀብት ባለሙያ ደርሶታል ማለት ነው። ስለዚህ ምን አደርጋለሁ? ሲስተሞች ከምትለዋ ውስጥ ያትላችሁ እቺ ምን አደርጋለሁ? ክሊክ አደርጋለሁ። እቺን ክሊክ ሳደርግ የሰው ሀብት ልማት አስተዳደር መዋቅርና የስራ መደብ ግምገማ ኢንስፔክሽን ሪከርድ እና ምናምን ይላል። ደብዳቤዎች የምትላለች ያትቻት ይችንን አንድ ጊዜ ደብዳቤ ለማተም ነው። ስለዚህ ይህንን አንድ ጊዜ ደብዳቤዎችን ክሊክ አደርጋለሁ። ደብዳቤዎችን ክሊክ ሳደርግ 4 ነገሮች እዚህ ላይ አለ። የደብዳቤ ማዘጋጃ፣ የደብዳቤ መጠየቂያ፣ የደብዳቤ ማተሚያ፣ የተዘጋጀ ደብዳቤ ማሳወቂያ ሚሉ አሉ። አሁን ደብዳቤውን አዘጋጅቼ ጨርሻለሁ። ኦልሬዲ ቴምፕሌቱ በኮዲንግ ወይም ደግሞ ባክሳይድ የተዘጋጀ ደብዳቤ ስላለ እሱ ተዘጋጅቷል። የደብዳቤ ማተሚያ የምትለዋን ክሊክ እናደርጋለን ዛሬ። የደብዳቤ ማተሚያ ማለት ማን እንደጠየቀም ማየት የሚችለው የደብዳቤ ማተሚያ የምትለዋን ላይ ነው። አንድ ጊዜ ክሊክ እናደርጋለን። አንድ ጊዜ ክሊክ ስናደርግ ይሄው እዚህ ጋር መጥቷል። እንግዲህ አዲስ አስቀምጥ ዝርዝር ሚላለ ወይ በስም መፈለግ እችላለሁ ወይ በቀረቡ ጥያቄ ፈልግ። ከሁለቱ በተኖች ወይ በስሙ ቅድም የጠየቀውን ሰው ላላውቀው እችላለሁ እንደ ሰው ሀብት። ነገር ግን በቀን መፈለግ እችላለሁ። በዚህ ቀን በቀረቡ ጥያቄዎች ፈልግ ሚላለ ምን አደርጋለሁ? በቀረቡ ጥያቄዎች ፈልግ አንድ ጊዜ በቀረቡ ጥያቄዎች ፈልግ ምትለዋን አንድ ጊዜ ክሊክ አደርጋለሁ። እንግዲህ እዚህ ላይ በፑል ውስጥ ያሉ ደብዳቤ ጥያቄዎችን በሙሉ አሳይ፣ ቅርንጫፍ መስሪያ ቤት አካት። እንግዲህ ብዙ ነገር አለ። እችንን ቼክ ማድረግ እችላለሁ። እችንን ቅርንጫፍ መስሪያ ቤትም ካለ ጠቅልሎ እንዲያሳየኝ ከመቼ እስከ መቼ የሚላለ። እቺ ደብዳቤ ተልኮ ደብዳቤ ከተለያዩ ባለሙያዎች ሪኩዌስት ተጠይቆ በዚያ ቀን ሬንጅ ውስጥ የተላኩትን ማወቅ ከፈለገ የሰው ሀብቱ አንድ ጊዜ እችን ዴት ታይሟን ክሊክ ያደርጋል። እስኪ ዛሬ ሰርቨር ዴቱ በ18 ሚያዝያ 18 2018 ዓመተ ምህረት ላይ ይሄን ቪዲዮ እየሰራውበት ያለ ታይም ይሄ ነው። በዛሬው ቀን በዛሬው ወር በዛሬው ዓመተ ምህረት እንደማለት ነው። እስኪ ፈልግ ካለ የተጠየቀ ጥያቄ ስለው አማኑኤል ብቻ ነው። እንግዲህ ዛሬ አጋጣሚ ሆኖ እለቱም እሁድ ነው፣ ቀኑም 18 ነው። እንደዚህ ያመጣው ማለት ነው። ስለዚህ ሌላ ሪኩዌስት ቢኖር ኑሮ ትሬኒንግ የተሰጠበት ይመጣ ነበረ። ከቅርንጫፍ መስሪያ ቤት ሊሆን ይችላል። አይዶ ነው። ዞሮ ቅርንጫፍ መስሪያ ቤት ማለት በአንድ ተቋም ውስጥ ያሉ ደብዳቤው ወጪ የሚደረግ ጠቅልሎ አንድ ማተም ከሆነ አንድ መዝገብ ቤት ከሆነ ይመጣሉ ማለት ነው። እንግዲህ ይሄንን ሁለቱንም ደብዳቤ አትም ያሳያቸዋለሁ። የአማኑኤል በስራ ላይ ያለ የስራ ልምድ በስራ ላይ ያለ ስጡኝ ብሎ ጠይቋል። አንድ ጊዜ ይችን ምረጥ እንላለን። ምረጥ ካልን በኋላ አማኑኤልን ከዚህ ላይ ያስገባ የስራ ልምድ እንደሆነ የደብዳቤው አይነት የቋንቋ አይነቱ ራሱ በምን ይዘጋጅለት ነው። እንግዲህ መስሪያ ቤቱን በአማርኛ በእንግሊዘኛ የሰራተኛውን ስም በአማርኛ በእንግሊዘኛ ስንመዘግብ ታስታውሳላችሁ አይደል? የስራ ልምድ አመዘጋገብ ላይ። ስለዚህ ቋንቋውን እስቲ በአማርኛ አትሞ ይስጠኝ የሚለውን ክሊክ አደርጋለሁ። እንግዲህ ይቺ ደግሞ ሌሎችን ልምዶች አካት ምትል አሁን ካለበት መስሪያ ቤት ውጪ የነበሩ የስራ ልምዶችም ካሉት፣ ምክንያቱም ባለበት ተቋም ቅርንጫፍ ካልሆነ የሌሎችን ተቋማት ላይሰጥ ይችላል የተቋሙ የሰው ሀብት። ምክንያቱም የራሱን ተቋም ሰራተኞች ልምድ ራሱ አረጋግጦ ነው እንጂ ስለሌሎች ልምዶች ያው እጁ ላይ ስላሉ ክሊራንስም ከሆነ ምንም በዚህ አግባብ አንድ ጊዜ ምን አደርጋለሁ? ይችን ቼክ ቦክስ አንቼክ ሳደርግ የራሴን ተቋም ወይም ደግሞ ያለበትን ተቋም ልምድ ስፈልግ አንድ ጊዜ አሳይ ትሉታላችሁ። ይችንን ማለት ነው። አሳይ ስትሉት ሎድ አድርጎ እንግዲህ የሲቪል ሰርቪስ ኮሚሽን ፑል አደረገ። ለሚመለከተው ሁሉ አለ። የመስሪያ ቤታችን የስራ ባልደረባ የሆኑት አቶ አማኑኤል ያገለግሉበት የስራ ልምድ ተጽፎ እንዲሰጣቸው በዚህ ቀን በዚህ ማመልከቻ በሲስተም ጠይቀዋል ይላል። ስለዚህ በዚሁ መሰረት ይልና ይሄ በቃ ኤዲቴብል ነው። መነሻ የሚሆን ካገኘ የሰው ሀብቱ የተቀናጀ የሲቪል ሰርቪስ መረጃ የስራ ፕሮጀክት ጽህፈት ቤት ውስጥ እንግዲህ ይህንን አሳይ አንድ ጊዜ ይችንን ሌሎቹን ልምዶች አካት ሚል አንድ ጊዜ አሳይ ስለው ደግሞ የሌሎቹን መስሪያ ቤቶች ሁሉ ከ1-2-2010 እስከ በድምጽ ቀረጻ ቴክኒሻን ማዕከላዊ ስታቲስቲክስ ኤጀንሲ በሆነ የስራ ልምድ እነዚህ የፌዴራል ሲቪል ሰርቪስ ኮሚሽን የተቀናጀ የሲቪል ሰርቪስ መረጃ አያያዝ ላይ እነዚህ ሰጥቷል። እንግዲህ የትሬኒንግ ስለሆነ የገባው መረጃ ትክክል ላይሆን ይችላል። ትሬኒንግ ላይ ነው ያለሁት እስካሁንም እያለው ትክክለኛ የገባ መረጃ ካለ ትክክለኛ የሆነ የአገልግሎት የተጠየቀበትን አውጥቶ መስጠት ይቻላል።
ስለዚህ የስራ ልምድ በስራ ላይ ያለ ሰራተኛ ሲጠይቅ እንዲህ ከሰጠን በቀረቡ ጥያቄዎች ወይም በስም ፈልግ ብዬ አማኑኤል ከሆነ የጠየቀ በሁለቱም አማኑኤል የሌሎቹ ወይም ከቅርንጫፍም ፈልግ ልበለውና አማኑኤል አንድ ጊዜ ምረጥ ልበለው። አማኑኤል ምረጥ ስለው አንድ ጊዜ ቋንቋውን አማርኛ ልበለውና ምንድነው የሚያደርግ አንድ የሰው ሀብት እዚህ ላይ ምረጥ ይልና እችን ምረጥ ይልና ስሙን ከዚህ ላይ ፈለኩትኝ የዋስትና ደብዳቤ መሆኑን ቋንቋው እንዲታተምለት የፈለኩትኝ ከዛ በኋላ አንድ ጊዜ ምረጥ አልኩና አንድ ጊዜ አሳይ መጀመሪያ እችን ምረጥ ይላል ከምረጥ በኋላ ወደዚች አሳይ ይላል ማለት ነው። አንድ ጊዜ አሳይ ስለው ወደ ታች እንደዚህ ለንግድ ባንክ አለ ጉዳዩ ዋስትና መስጠትን ይመለከታል። የመስሪያ ቤታችን የስራ ባልደረባ የሆኑት አማኑኤል በለው ደለለ ለተዋበ አለበል ግዛው የተያዥ ዋስ መሆን እንዲችሉ ቋሚ የመንግስት ሰራተኛ መሆናቸውና በወር የሚከፈላቸውን የደሞዝ መጠን ተገልጾ ለመስሪያ ቤታቸው እንዲጻፍላቸው በቀን 18 በሲስተም ጠይቀዋል አለ። አሁን ይህንን ጽፌው ነው እንዴ? በሲስተም ከተለያዩ ተቢል የተሞላውን መረጃ መሰረት አድርጎ የተዘጋጀ ደብዳቤ ነው። በዚሁ መሰረት አማኑኤል በለው ደለለ የመስሪያ ቤታችን ቋሚ የመንግስት ሰራተኛ ሲሆን በወር የሚከፈላቸው ደሞዝ 31861 ብር ይልና ይህንን የሰው ሀብት ማስተካከል ይችላል ማለት ነው። የፈለገውን ጽሁፍ መጨመር መቀነስ ይችላል። እኛ ቴምፕሌት አዘጋጀን እንጂ ለፕሪንት አውቱ ራሱ የሰው ሀብት ከተመቸው እዚህ ጋር ፕሪንት ማድረግ ይችላል። ስለዚህ አንድ የመንግስት ሰራተኛ አገልግሎት ጠይቆ አገልግሎቱ በምን ያህል ፍጥነት ደሊቨርድ እንደሚያደርግ ተጠያቂ አካል ወይም ደግሞ አገልግሎት ሰጪ አካል ስራው ቀሎለት በዚህ መንገድ እንደሚያስተናግድ አሁን መጨረሻ ላይ ቢሆን ለጠየቀ አካል የተዘጋጀውን ደብዳቤ መተውሰድ ብለን የምናሳውቅበት እዚህ ላይ ነው ማለት ነው። የተዘጋጀ ደብዳቤ ማሳወቂያ የምትለዋን አንድ ጊዜ ክሊክ ማድረግ ነው የሚጠበቅብን። መዘጋጀቱን ማሳወቂያ ላክ የምትልበተናለች። በመቼ ቀን የተጠየቀውን በዛሬው ቀን ለምሳሌ በ18 እቺ ፑል ውስጥ ያሉትንም እንትናለች እቺን አንድ ጊዜ ፈልግ እላለሁ። እቺን እነዚህን አንድ ጊዜ ማርክ አደረግና መዘጋጀቱን ማሳወቂያ ላክ ትላለች። አንድ ጊዜ እቺን ክሊክ አድርግና ወደ ጠያቂ አካል ሄዷል። ኖቲፊኬሽኑ ይደርሰዋል። ከዚያ በኋላ መጥቶ ይወስዳል ማለት ነው። ስለዚህ አጠቃላይ አንድ ሰራተኛ ወይም ደግሞ አንድ ተገልጋይ ምን ያደርጋል ማለት ነው? አገልግሎት በተሰጠው ዩዘር አካውንት ይጠይቃል። የጠየቀውን ደግሞ ያለበትን ፕሮግረስ ያያል። ኖቲፊኬሽንም ይደርሰዋል። በዚህ አግባብ መስተናገድ ይችላል። ስትከታተሉ ስለነበረ አመሰግናለሁ።